በክርስቶስ ክርስቲያን በወልድ ውሉዳን የተሰኛችሁ የክርስቶስ ቤተሰቦች ሰላም እግዚአብሔር ከሁላችን ጋር ይሁን። የቅድስተ ቅዱሳን ድንግል ማርያም አማላጅነት አይለየን። ዛሬ የመጀመሪያውን ክፍል በእኛና በተሐድሶ ወይም የፕሮቴስታንት እምነት መካከል ያለውን ከፍተኛ ልዩነት እንመለከታለን። በመጀመሪያ የኛ የተዋህዶ ወይም የቅድስት ቤተክርስቲያናችን አምስቱ አዕማደ ምስጢራት የሚባሉትን አስታውሳችሁና የኛ እንዴት መሰረታዊ እንደሆኑ ታያላችሁ። የነሱ ደግሞ መሰረታዊ የሚሉት ደግሞ the five solas of ፕሮቴስታንት ሪፎርሜሽን የምትመለከቱት ይሆናል። የመጀመሪያው ክፍል ይሄን በሚመለከት ይሆናል። በዚህ ውስጥ የምታዩት በእኛ ያሉትን የአምስቱ አዕማደ ምስጢራት ረቂቅ ምስጢር የመጽሐፍ ቅዱስ እንዴት እንደሚገለጽበት እግዚአብሔር እንዴት እንደሚመለክ የምታዩበት ይሆናል። የነሱንም አምስቱን ታያላችሁ። ከዛ ወደ ክፍል 2 ደግሞ እንሻገራለን። መልካም ጊዜ፣ መልካም የትምህርት ሰዓት ይሆንላችሁ። ኦርቶዶክሳውያንም ሌሎቻችሁም ታዩት ዘንድ ሁሉ ጊዜ እወዳለሁ፣ ደስ ይለኛል። ጥያቄ ካላችሁ ጻፉልኝ፣ ወንድሞቼ ያደርሱኛል። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። እመቤታችን አትለየን። መልካም ጊዜ ይሆንላችሁ። ይህንን ትዕይንተ መዝገብ የምትመለከቱ በጠቅላላ የልዑል እግዚአብሔር ሰላም፣ የእመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት፣ የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የቅዱሳን አባቶቻችንና የደጋግ እናቶቻችን ሁሉ በረከት ይደርብን እያልኩኝ በዚህ ትዕይንተ መዝገብ ላይ በርካታ ሰዎች ተሐድሶ ምንድነው? ዓላማው፣ ጸባዩ፣ ትምህርቱ ተሐድሶ አለ ወይ የለም ወይ? መሰረታዊ አመጣጡስ ምንድነው? የሚሉ በርካታ ጥያቄዎችን ጠይቃችሁኝ ስለነበረ ለዛ ትምህርት እንዲሆናችሁ ይህንን መዝገበ ትዕይንት አዘጋጅቻለሁ። የዚህ ትምህርት ዓላማው 2 ነው። አንደኛ ማንቃት፣ 2 ማስተማር። ማንቃት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከላይ ጀምሮ እስከ ታይ ድረስ በኃላፊነት ላይ ላሉ የቤተክርስቲያኑ አገልጋዮች ምን እንዳለ፣ ዓለም ምን እየሰራ እንደሆነ፣ ዛሬ ያለንበት ደረጃ ምን እንደሚመስል፣ አጠቃላይ ደግሞ የሪፎርሜሽን ሙቭመንት ወይም እንቅስቃሴ ምን እንደሚመስል እንዲያውቁ ነው። ሁለተኛው ማስተማር ያልኩት ደግሞ አንዳንድ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያላችሁ ወገኖች ምእመናን ሳታውቁት በተለያየ መንገድ ወደ ተለያየ አቅጣጫ ድንገት የመሄድ አዝማሚያ በሚያጋጥምበት ጊዜና በራሳችሁ ቤተክርስቲያን ውስጥ ሆናችሁ ሌላውን ዓለም የመናፈቅ አስተሳሰብ ሲመጣ በማይታወቅ ሁኔታ ወደማትመለሱበት ጥፋት ውስጥ እንዳትሄዱ ዛሬውኑ በትክክል ዓላማውን ተረድታችሁ የራሳችሁን መንገድ አስተካክላችሁ እንድትጓዙ በአጠቃላይ ይህ ትምህርት ተዘጋጅቷል። እግዚአብሔር አምላካችን ቀሪውን ሰዓቱን ሊባርክልን፣ የእመቤታችን ረድኤት አይለየን። በቅዱሳን ላይ ያደረ መንፈስ ቅዱስ በእኔና በእናንተም ይህን በምትመለከቱት ሁሉ ላይ ለዘላለም አድሮ ይኑር። ዋናው የዚህ ትምህርት ርዕስ ከፍሬያቸው ታውቋቸዋላችሁ ከሚለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቃል ይሆናል። ማቴዎስ የጻፈው በምዕራፍ 7 ላይ ከቁጥር 13 ጀምሮ እስከ 19 ድረስ ያለው እንዲህ ይላል። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጁ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። መልካም ፍሬ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ 5 መሰረታዊ የሆኑ
የእምነት ምሰሶዎች አሉ። እነዚህም ሚስጥራተ ቤተክርስቲያን ተብለው የሚጠቀሱት ይልቁንም አእማደ ምስጢር 5 አእማደ ምስጢር ተብለው የሚጠቀሱት ሚስጥራት ናቸው። እነዚህም አንደኛ ሚስጥረ ሥላሴ ነው፣ ሁለተኛ ሚስጥረ ሥጋዌ ነው፣ ሶስተኛ ሚስጥረ ጥምቀት ነው፣ አራተኛው ሚስጥረ ቁርባን ነው፣ አምስተኛው ደግሞ ሚስጥረ ትንሣኤ ሙታን ነው። የቤተክርስቲያኗ ትምህርት በዚህ ውስጥ ሚስጥረ ሥላሴ ስንል የእግዚአብሔር አንድነትን ሶስትነትን የምናይበት ነው። እግዚአብሔር አንድም ሶስትም ነው ብለን የምናስተምርበት ነው። እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሶስት የምንል አይደለንም፣ እንደ አዳምም አንድ የምንል አይደለንም። እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሶስት የማንልበት ምክንያት አንድ ሊሆኑ ስለማይችሉ፣ እንደ አዳም አንድ ደግሞ ብለን የማንጠራው አዳም ሶስት ሊሆን ስለማይችል፣ ስለዚህ ሚስጥረ ሥላሴ በዘፍጥረት 1:26 እንደምናየው እግዚአብሔር አለ ንግበር ሰብአ በአርአያነ ወበአምሳሊነ እግዚአብሔር አለ ሰውን በመልካችን እንደምሳሌያችን እንፍጠር ወይ እግዚአብሔር አለ አንድ እንፍጠር በአምሳላችን እንደመልካችን የሚለው ደግሞ ሶስቱን ስለሚያሳይ የእግዚአብሔር አንድነትና ሶስትነት የሚነገርበት ሚስጥረ ሥላሴ ተብሎ ይጠራል። ሁለተኛው ሚስጥረ ሥጋዌ ነው። ሚስጥረ ሥጋዌ ማለት ደግሞ ከሶስቱ አካላት አንዱ ወልድ ወደዚህ ምድር መጥቶ ከቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ የተወለደበትንና ሰው ሆኖ እኛ ያዳነበትን ሚስጥር የምንናገርበት። ሰው ቢሆን ከአምላክነቱ አልተለወጠም፣ አምላክ በመሆኑም ሰውነቱን አላጠፋውም። ስለዚህ እግዚአብሔር እሱ እኛን ለማዳን ከሰማይ ሰማያት ወርዶ በቤተልሔም ተወልዶ በዮርዳኖስ ተጠምቆ በቀራንዮ ተሰቅሎ ሁላችንን አድኖ ሞትን ድል አድርጎ የተነሳበትን የምናይበት ያ ቃል ሥጋ ሆነ። እግዚአብሔር ለኛ ሲል ሰው ሆኖ አዳነን፣ እሱም አምላክ ነው ብለን የምናመልክበት የሥጋዌ ነገር የሚነገርበት ሁለተኛው ሚስጥረ ሥጋዌ ነው። ሶስተኛው ሚስጥረ ጥምቀት ነው። ሚስጥረ ጥምቀት ደግሞ በእደ ዮሐንስ በዮርዳኖስ ወንዝ ጌታችን ኢየሱስ ክርስቶስ በ30 ዘመኑ ተጠምቆ ዲያብሎስ የጻፈውን አዳምና ሔዋን የዲያብሎስ ባሪያዎች ናቸው ለዘላለም የሚለውን ወደ ዮርዳኖስ ገብቶ በመለኮትነቱ አቅልጦ በሰውነቱ ተረግጦ በዮርዳኖስ የነበረውን የዕዳ ደብዳቤያችንን ሰረዘው። ስለዚህ ያ ሚስጥረ ጥምቀት ለራሱ ሲል የተጠመቀው ሳይሆን ለኛ ሲል የተጠመቀው እኛን ልጅነትን ለመስጠት እንደተጠመቀ በገላትያ 3:27 የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እንደተጻፈው በሮሜ 6:3 ደግሞ ከክርስቶስ ጋር አንድ ትሆናላችሁ ስለተባለ እኛን የሱ ልጆች ሊያደርገን ከሥላሴ የምንወለድበት ልጅነት የምናገኝበትን ሚስጥረ ጥምቀት በዮርዳኖስ ሰራልን። አራተኛው ሚስጥረ ቁርባን ነው። ሚስጥረ ቁርባን ደግሞ የሥጋውና የደሙ ሚስጥር ነው። በዮሐንስ ወንጌል ምዕራፍ 6 እንደተጻፈ አባቶቻችሁ እነሆ መና በሉ፣ በዛ ሙሴ መናን አወረደላቸው፣ በምድረ በዳ በሉ ግን ሞቱ። እኔ ግን ከሰማይ የወረድኩ የሕይወት እንጀራ ነኝ፣ አነ ውእቱ ህብስተ ሕይወት ዘለዓለም፣ እኔ የሕይወት እንጀራ ነኝ ብሎ የገለጸው ማቴዎስ 26 ቁጥር 26ም ላይ የሰራውን ይሄ ስለናንተ የሚፈተተው ሥጋዬ ስለናንተ የሚፈሰው ደሜ ነው ብሎ የሰጠበት ያ ሚስጥር እንሆ በሚታይ አገልግሎት የማይታየውን ክብር የምናገኝበት ስለሆነ ሚስጥረ ቁርባን አራተኛው ሚስጥር ነው። አምስተኛው ሚስጥረ ትንሣኤ ሙታን ነው። ሚስጥረ ትንሣኤ ሙታን ደግሞ ሙታን ይነሳሉ። በምን አይነት አካል ይነሳሉ? እንዴት ይነሳሉ? ኢየሱስ ክርስቶስ የክብር ይግባውና መቃብሩ እንሆ እንደተዘጋ ድንጋዩ እንደተደፈነ በታላቅ ኃይልና ክብር ተነስቷል። እኛም ሞተን እንደማንቀር ለሁላችንም ሕይወት እንደሚሰጠን ሚስጥረ ትንሣኤ ሙታን ይህ አምስተኛው ሚስጥር ነው። አሁን ወደ ርዕሴ ልመለስ። እነዚህን አምስቱን ለምን አነሳው? በፕሮቴስታንት ሪፎርሜሽን በታድሶ እንቅስቃሴ ውስጥ ደግሞ 5 መሰረታዊ የዶግማ ትምህርቶች አሏቸው። እነዚህ 5ቱ የታድሶ ወይም የፕሮቴስታንት ሪፎርሜሽን እንቅስቃሴ እምነቶች ዛሬ ከፍሬያቸው ታውቋቸዋላችሁ። የነሱ የሆኑትን ነገር እናውቃለን፣ የኛ የሆነውን ነገር ደግሞ የምናውቅበት ትምህርት ነው። እነዚህም the 5 solas of the Protestant Reformation ተብለው የሚታወቁት ናቸው። አንደኛ ሶላ ስክሪፕቹራ፣ ሁለተኛ ሶላ ፊዴ፣ ሶስተኛ ሶላ ግራቲያ፣ አራተኛ ሶሉስ ክርስቶስ፣ አምስተኛ ሶሊ ዲ ግሎሪያ። ምን ማለት ናቸው? እነዚህ መሰረታዊ የሆኑ የሪፎርሜሽን 5ቱ መሰረታዊ ትምህርታቸው ምንድነው? በዚህ ውስጥ ያላቸው ዓላማ መጀመሪያ የተናገርኩት በላቲኑ ስለሆነ በእንግሊዘኛውና በእኛ ደግሞ በራሱ በአማርኛችን ምን ለማለት እንደሆነ እንመልከት።
ሶላ ስክሪፕቹራ ማለት ስክሪፕቸር አሎን 66ቱ መጽሐፍ ቅዱስ ብቻ። ሁለተኛ ሶላ ፊዴ ፌዝ አሎን ይህም እምነት ብቻ። ሶስተኛ ሶላ ግራቲያ ይህም ግሬስ አሎን ጸጋው ብቻ። አራተኛ ሶሉስ ክርስቶስ ኢየሱስ ክርስቶስ ብቻ ክራይስት አሎን አማላጃችን እሱ ብቻ። ሶሊ ዲ ግሎሪያ ይህ ማለት ደግሞ ግሎሪ ቱ ጋድ ክብር ለእግዚአብሔር ብቻ የሚሉ ናቸው። እነዚህን አምስቱን ስንመለከት ነው ተሐድሶ ምንድነው፣ ጸባዩ ምንድነው፣ ትምርቱ ምንድነው፣ ዓላማው ምንድነው የሚለውን ልናውቀው የምንችለው። እነዚህ አምስቱን በዝርዝር እንመለከታቸዋለን። አሁንም የእግዚአብሔር ሰላም ከኛ ጋር ይሁን።